አንዲት ሴት ባሏ ሲጋራ ያጤሳል። እኔ እናንተ በሰላም እንድንኖር ከፈለክ አለችው። ልክ ሲጋራ አንተ ስታጤስ ሲጋራን የምትገዛበትን ብር ለኔም ስጠኝ አለችው። ችግር የለም ሰጥሻለሁ አለ። ሰብስባ የምታስቀምጥ መስሎት ልክ እሱ ሲጋራ ልኩስ አድርጎ ሲቀመጥ እሷም ብሩን በክብሪት ልኩስ ታረጋለች። ሲመጣው ብሩም እዚህ ይመጠጣል። ብር ታካታለሽ አክለልሽም እኔልሽም ምን አገባ ተስማምተን የለ ትለዋለች። ስትደግመው እንዲህ ስትለው ከዛን እስቲ እንተማመናለች። አንተ እኮ ብሩንም ራስህንም ነው የምታቃጥለው፣ እኔ ግን ብር ብቻ ነው ያቃጠልኩት አለች። ነው አይደለም? ሰው በገንዘቡ ራሱን ያቃጥላል። ለዚህ ሱስ ላይ የተሳተፈ ሰው በሙሉ አላህ ፊት ይጠየቃል። ከሱስ ነፃ መሆን አለብን። ግልጽ ነው ኢንሻአላህ በሏ። ወንድ ሴት ሺሻ የለ ሲጋራ የለ ኢንሻአላህ በል። ስለዚህ ስፖርት ሰሪዎች አያችሁ፣ ምርጥ ምግብ ተመጋቢዎች፣ ሸንቃጦች፣ ሲራን የምትቀሩ ዲናችሁን የምታውቁ የምትተጋገዙ ምርጥ ባልና ሚስት ምርጥ አሳዳጊዎች እንዲህ ነው ልትሆኑ የሚገቡት። እንደ ልብሳችሁ ነጭ ነጮች አከዛ ኸይራንሽ። ሺሻ ማጨስ እንዲሁም ደግሞ ሲጋራ ማጨስ በሸሪዓችን በምን ይታያል የሚለውን እንመልከት። እናም ይሄንን ነገር ስናይ ሸሪዓችን ላ ضرر ወላ ضرار የሚለውን ሕግ አስቀምጦልናል። የሚጎዳ ነገርም ሰዎችን የሚጎዳ ደረር ወይ ደግሞ ጉዳትን የሚያስከትልና ወደ ጉዳት የሚያደርስ ነገሮችን ሁሉ ከልክሏል። እናም አላህ Subhanahu Wa Ta'ala በነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ እንደተገለጸልን ኢነላህ የንሃኩም ዐኒል ቂለ ወልቃል ወከስረቲ ሱአል ወኢዳዓቲል ማል ሚላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala አሉባልታን ይከለክላችኋል። አሉባልታን ይከለክላችኋል። እንደገና የማይረባ ጥያቄ ማብዛትን ይከለክላችኋል። በተጨማሪ ደግሞ ሀብትህን ገንዘብህን ማባከንህን ይከለክልሃል ማለት ነው። እናም አላህ Subhanahu Wa Ta'ala ተውፊቁን ይስጠንና እነዚህን ነገሮች ልብ ብለን በምንመለከትበት ጊዜ ሲጋራና ሺሻን ልብ ብለን በምንመለከትበት ጊዜ እንደምናውቀው ሁሉም የዓለም የጤና ድርጅቶች ይህ ነገር ጎጂ እንደሆነ ይተነትናሉ። በተለያየ ጊዜ ውስጥ ጎጂ መሆኑ እንግዲህ ከእስልምናችን እንደወሰድነው ማንኛውንም የሚጎዳውን ነገር አላህ Subhanahu Wa Ta'ala እንዳንጠቀመው ከልክሎናል። ለዚህም ነው አላህ Subhanahu Wa Ta'ala ከመጥፎ ነገሮች እንድንርቅ ያዘዘን እኛን እንዳይጎዳን ነው ጎጂ ነገሮች። ምክንያቱም የሙስሊም ነፍስ ህይወቱ አላህ Subhanahu Wa Ta'ala ዘንድ ትልቅ ቦታ የሚሰጣት ትልቅ ክብር ያላት ነገር ነችና። እናም ዓለም ሁሉ እንደሚያውቀው እንደውም በሲጋራና በሺሻ ምክንያት የሚወጣው ገንዘብ የባከነ ገንዘብ እንደሆነ ዓለም ሁሉ ይስማማበታል፣ ሙስሊሙም ካፊሩም። እንደውም በጉዳት ላይ የዋለ ገንዘብ መሆኑ ምንም ጥርጥር የለውም። ለዚህም ነው በሲጋራዎች ላይ ይጻፍባቸዋል ጎጂ ነገሮች እንደሆኑ ይጻፍባቸዋል። እናም አንተ ይጎዳሃል እየተባልክ እንዴት ትጠቀመዋለህ? አንቺ ይጎዳሻል እየተባልሽ እንዴት ትጠቀሚዋለሽ? እህቴ ሲጋራና ሺሻን ማለት ነው። ለዚህ አላህ Subhanahu Wa Ta'ala ደግሞ ወኩሉ ወሽረቡ ወላ ትስሪፉ ብሉም ጠጡም አታባክኑ ብሏል። እርሱ አባካኞችን አይወድም አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala የሱን ባሪያዎች አላህ Subhanahu Wa Ta'ala ምን ብሎ ገለጻቸው?
والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما إلى الله سبحانه وتعالى እነዚያን ደግ ባሮቹን አላህ ሱብሓነሁ ወተዓላ ሲገልጻቸው ገንዘባቸውን የማያባክኑ ሀብታቸውን ወጪ ሲያደርጉ ለራሳቸው ለቤተሰባቸው ጥቅም ሲያውሉ አባካኞች እንደሆኑ እንደገናም ደግሞ ስግብግቦችም እንዳልሆኑ አላህ ሱብሓነሁ ወተዓላ በእነዚህ ሁለት ነገሮች በስግብግብም አይደሉም አባካኞችም አይደሉም በመካከለኛ እንደሚሄዱ አላህ ገልጿቸዋል። ታዲያ ለሲጋራ የሚውል ገንዘብ ማባከን አይደለም፣ ጤናን ይጎዳል፣ ለብዙ የካንሰር አይነቶች ይዳርጋል። ለብዙ አይነት የካንሰር አይነቶች እንደሚዳርግ ጥርጥር የለውም ማለት ነው። ስለዚህ ይሄንን ጎጂ ነገር ማንኛውም ሙስሊም ማንኛውም የሰው ዘር ሊርቀው የሚገባው ነገር ነው ማለት ነው። ስለዚህ እንደውም በአንዳንድ የሲጋራ ፓኬቶችና እንደውም የሺሻዎች ይመስለኛል ይጻፍባቸዋል ጎጂ እንደሆኑ የአደጋ ምልክቶችና መሰሎቹ ይደረግባቸዋል። ታዲያ አንድ ሰው ጎጂ እንደሆነ እያወቀ እንዴት ይሄንን ነገር ይፈጽማል? አንተ እኮ እቺ አላህ ሱብሓነሁ ወተዓላ የሰጠህ ነፍስ የሰጠህ ህይወት ያንተ አይደለችም፣ ያንቺ አይደለችም። አማና አላህ ሱብሓነሁ ወተዓላ አንተ ጋር ያስቀመጠው አንቺ ጋር ያስቀመጠው ነው። ልትጠብቂው ልትጠብቃት ይገባል። እቺን ነፍስ የሚጎዳትን ነገር ልትፈጽምባት አይገባም። ስለዚህ አላህ ሱብሓነሁ ወተዓላ የፈቀደልህ ሐላል የሆነው በጣም ብዙ በርካታ ሆኖ እያለ ለምንድነው ሐራሙን ለመጠቀም የሚያስፈልገን? ለምንድነው ሐራምን የሚያስፈልገን? ብዙ እኮ አለ ሐላል የሆነ ተጠቀመው፣ ቁጥር ስፍር የለውም። ብትበላው እንደውም እኮ አታዳርሰው። ስለዚህ አላህ ሱብሓነሁ ወተዓላ ከሐራም ይጠብቀንና በዚህ አይነት መልክ ስንመለከት እነዚህ ነገሮች ሐራም መሆናቸውን ማወቁ እጅግ በጣም ቀላል ነው ማለት ነው። ሌላው እንደሚታወቀው ሌላው ይቅርና የሲጋራ ቁራጭ ከሲጋራ የሚተርፍ ቁራጭ ሰው አጭሶ ሲወረውረው አንድ ሰው አጭሶ ሲወረውረው ስንት ቃጠሎን አስከትሏል፣ ስንት ችግርን ፈጥሯል፣ ስንት በዚች በቁራጭ ሲጋራ ምክንያት ስንት ሀብት ወድሟል፣ ስንት ህይወት አልፏል። ማን ነው ለዚህ ተጠያቂ? አንተ የሲጋራ አጫሽ ነህ፣ አንቺ የሲጋራ አጫሽ ነሽ። ስለዚህ እንራቅ፣ እችን ህይወት አንጉዳት፣ ነፍስህን አትጉዳት። ሌላው ደግሞ በተለይ ትኩረት ሊሰጠው የሚገባው አንተ ብቻ አይደለህም፣ ልጆች አሉ፣ ሚስት አለች፣ እናት አባቶች አሉ። አንተ የምታጨሰው ጉዳቱ ከጭሱ ውጪ በኢኮኖሚም እነሱን ይጎዳቸዋል። ይሄን ገንዘብ ለነሱ ጥቅም ማዋል ነበረብሽ። ነገር ግን ለሺሻ ለሲጋራ አውለህ አባክናል ይሄን ገንዘብ። አላህ ሱብሓነሁ ወተዓላ ደግሞ ስለሰጠ ሀብት ሳይጠይቅ አይተውም። ምን ይላሉ ነቢይ ሰለላሁ ዐለይሂ ወሰለም? ላ ተዙላ ቀደማ እብነ አደም ሐታ ዩስአለ ዐን አርባዕ። የሰው ልጅ እግሮቹ ከአላህ ሱብሓነሁ ወተዓላ ፊት ለፊት ንቅንቅ አትልም የውመል ቂያማ ከአራት ነገሮች ሳይጠየቅ ብለዋል። ከአራት ነገሮች ሳይጠየቅ ንቅንቅ አይልም ብለዋል። ከዚህ ከአራት ነገሮች መካከል አን ማሊ ገንዘብህን ሀብትህን ያገኘው ከየት ነው ያመጣው ብሎ ይጠይቃል። አበቃ አላበቃም ገና ነው። እንደውም ከየት አመጣ ተብለህ እኮ ተጠይቆ ቢበቃ ኖሮ ቢያቆም ኖሮ ጥያቄው ደግ ነበር። ነገር ግን ምን አይነ እክተሰበህ ወፊማ አንፈቀህ፣ ከየት ነው ይህን ገንዘብ ያመጣኸው? ይሄን ሀብት ከየት ነው ያመጣኸው? ሲጋራ ያጨስክበት ይሁን ሺሻ ያጨስክበት ይሁን ከየት ነው ያመጣው ተብለህ ትጠየቃለህ። ታዲያ እስከዛ በኋላስ
ምን ላይ ነው ይሄንን አላህ የሰጠህን ኒዕማ አላህ የሰጠህን ይሄንን ሀብት ምን ላይ ነው ያዋልከው ተብለህ ትጠየቃለህ። ጥያቄህ ደግሞ መልሱ ለጥያቄህ መልስ ማዘጋጀት አለብህ። መልሱ ደግሞ ትክክለኛ መሆን አለበት። መዋሸት አትችልም። አዒዱ ሊሱአሊ ጀዋበን ወሊልጀዋቢ ሰዋበን ይላሉ ዑለማ። ለምትጠየቀው ጥያቄ መልስ አዘጋጅ። መልሱ ደግሞ ትክክል መሆን አለበት። ምክንያቱም አንተ መዋሸት ብትሞክር ምን ይላል አላህ ስብሓነሁ ወተዓላ? አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን ይላል አላህ ስብሓነሁ ወተዓላ። ዛሬ ይላል የውመል ቂያማ አላህ ስብሓነሁ ወተዓላ ምስክሮች ካንተው ነው የሚደረጉብህ። አልየውም ዛሬ አፍ ላይ ሉጋም ይደረግብሃል፣ አፍ ላይ ይዘጋል። አፍ ልጓም ተደርጎበት እጆችህ ይናገራሉ ምን ስትሰራ እንደነበር። እግሮችህ ይናገራሉ ወዴት ስትሄድ፣ ምን ሺሻ ቤት መሄድ፣ ሺሻ ቦታ ተሰብስበ ሲጋራ የምታጨስበት ቦታ ተሰብስበ ሲጋራ ስታጨስ እንደነበር ይመሰክሩብሃል። ሺሻ ስታጨስ እንደነበር ይመሰክሩብሃል። እችን ህይወትን ስትጎዳት እንደነበር ሌላው ቀርቶ ቆዳህ ራሱ ይመሰክርብሃል። ስለዚህ ይህ ቀን ሳይመጣ ይህ ቀን ሳይደርስ እንቶበት ወደ አላህ እንመለስ፣ ተውባ እናድርግ። ቢያንስ ተመልከት እስቲ ወንድሜ የአፍህ ጠረን ምን እንዴት እንደሚገማ። ሚስት ልትኖርህ ትችላለች፣ ልጆች ሊኖሩ ይችላሉ። ይሄ ሁሉ ባይኖርህ ወንድም እህት ይኖርሃል፣ ጓደኛ ይኖርሃል። አስቀያሚ የሆነ ሽታ አለ። የፈለገን ያህል ብትፍቀው የፈለገን ያህል ብትቦርሸው የማይጠፋ በተለይ እስቲ ከእንቅልፍ ስትነሳ እንዴት እንደምትገማ በህይወት እያለ ተመልከት። ከዛ በኋላ ደግሞ የአፍ ካንሰር፣ የምላስ ካንሰር፣ የጉሮሮ ካንሰር፣ የሳምባ ካንሰሮች እየጠበቁ እንደሆነ እንዳትረሺ። ታዲያ ምን ሳደርግ ነው ይሄን በሽታ ላይ የወደቅኩት ብለህ ለአላህ ልትነግር ነው? አላህ ቢጠይቅህ ስትሰግድ ነው? ለሱቢ ሰላት ስትሄድ ብርድ መጥቶህ ነው? ወይንስ ዘመድ ጥየቃ ስትሄድ ተጎድተህ ነው? ወይንስ ኸይር ፍለጋ ድሃ ፍለጋ ሰደቃ ልትሰጠ ለይሄን ገንዘብ ለሰደቃ ልታውለው ስትንቀሳቀስ ነው እዛ በሽታ ላይ የወደቅከው? ስለዚህ ተጠንቀቅ ወንድሜ፣ ተጠንቀቂ እህቴ። አላህ ስብሓንሁ ወተዓላ ይዞ እጁ ሳትገባ ወደ አላህ ተመለስ። من يلالو نبي صلى الله عليه وسلم إن الله لا يملي للظالم حتى إذا أمسكه لم يفلته. الله سبحانه وتعالى لظالم لبداي أنت نفسن يبدلك نو، لجوچن يبدلك نو، مستهن يبدلك نو، ጓደኞችን يبدلك نو، የሥራ ጓደኞችን يبدلك نو። ያልበደልከው ሰው የለም እናት አባትህን ጨምሮ። ሀብትህ የምታባክነው ገንዘብ፣ ሽታ የምታስተላልፋቸው በሽታዎች ለነሱ ሁሉ በደል ነው። ታዲያ ምን ያሉ ነቢ ኢነላህ ለዩምሊ ሊዛሊም፣ ለዛሊም አላህ ስብሓነሁ ወተዓላ ጊዜ ይሰጠዋል። ነገር ግን ሐታ ኢዛ አምሰከሁ ከያዘው አይለቀውም ይላል አላህ ስብሓነሁ ወተዓላ። ይሄ ደግሞ በበሽታ ሊሆን ይችላል፣ በሞት ሊሆን ይችላል፣ በድህነት ሊሆን ይችላል፣ በተለያዩ ሙከራዎች ሊሆን ይችላል። ይሄ ቀን ሳይመጣ እንመለስ ወደ አላህ። ሁሉም ጀማሪ አጫሽም ሁን ነባርም ሁን የቀድሞ ሁን የፈለገን ሁን ወደ አላህ ተመለስ፣ ወደ አላህ ተመለሺ። በተለይ ይሄ በሽታ ሺሻ የሚባለው በህብረተሰባችን መካከል ሰርጎ የገባው አላህ ሱብሓነሁ ወተዓላ ከመካከላችን ያውጣው ከህብረተሰባችን መካከል። ታዲያ አላህ ሱብሓነሁ ወተዓላ ለኸይር ይወፍቀን፣ ወደ ኸይር መንገድ ይምራን። ይህን እነዚህን ባዕድና አልባሌ ባህሎችና ባህሪያትን የምንተው ከህዝባችን መካከል ተፈንቅሎ የሚወጣ አላህ ሱብሓነሁ ወተዓላ ተፈልቅቆ የሚወጣ ያድርገው። አዎ ኢኮኖሚያችንን አናግቷል፣
ኪሳችንን እየበዘበዘ ነው ሲጋራና ሺሻ። ይሄንን ብዝበዛ አላህ ሱብሓነሁ ወተዓላ ያቆምልን። ወንድሞቼ አጫሽ ወንድሞች ወደ አላህ ተመለሱ፣ ተውባ አድርጉ።